ሰላም ዛሬ እስኪ በቀላሉ በቤት ውስጥ የተልባ ሳሙና አብረን እናዘጋጅ። የሚያስፈልጉን ግብአቶች የሚመቻቹ ማንኛውም አይነት ሳሙና፣ የተፈጨ የተልባ ዱቄት፣ እንዲሁም ደግሞ መፈቅፈቂያና ሞልድ፣ ከዛ ደግሞ እሳት ላይ ውሃ አድርጋችሁ መጣድ። በምትመለከቱት መልኩ ልክ እንደዚህ አድርጋችሁ ከፈቀፈቃችሁት በኋላ እላዩ ላይ የተፈጨውን የተልባ ዱቄት 1-2 ማንኪያ ከግማሽ መነስነስና በደንብ አድርጎ ማዋሃድ። ከዛ በኋላ እሳታችን ላይ የጣድነው ውሃ ላይ እላዩ ላይ ቁጭ እናደርገዋለን። ውስጥ አታስገቡትም። ከዛ በኋላ ልክ እንደዚህ እስከሚቀልጥ ድረስ በደንብ እያማሰልን እንቆይና ወደ አዘጋጀነው ሞልድ እናስገባዋለን ማለት ነው። ከዛ ለመድረቅ 20 ደቂቃ ምናምን ቢፈጅ ነው፣ እሱንም ያህል አይፈጅም። ከዛ ላይ እንጠብቀውና እናወጣዋለን ማለት ነው። እዩት እንዴት እንደሚያምር ማለት ነው። ከዛ በምትመለከቱት መልኩ አውጥታችሁ ሽታው በጣም ደስ ይላል። በዛ ላይ ደግሞ አረፋው አለው። ለፊት ጥራት ለእያንዳንዱ ፊት ማለት ነው በጣም ቆንጆ ነው። ቤታችሁ ሞክሩትና ንገሩኝ።